ክፍል ያክብሮ ሰላምታችን እናቀርባለን። በኢትዮጵያና በሱዳን መሃል ያለው ውጥረት መባባሱ ተገለጸ። ሱዳን አምባሳደሯን ወደ ካርቱም ጠርታለች። ምናልባትም የአጸፋ እርምጃ ተወስዳለች ተብሎም ተሰግቷል። የአብይ አህመድ አገዛዝና የተባበሩት አረብ ኤሚሬትስ በካርቱሙ ጥቃት እጃቸው አለበት በሚል ክስ እያቀረበች ያለችው ሱዳን የአጸፋ እርምጃ የምትወስደው በምን መልኩ እንደሆነ ከወዲሁ የታወቀ ነገር የለም። ምናልባትም ድሮኖቹ ከባህር ዳር ተነስተው ካርቱምን የመቱበት ሁኔታ በመጥቀስ በባህር ዳር አውሮፕላን ማረፊያ ላይ የካርቱም መንግስት የበቀል እርምጃ ሊወስድ ይችላል የሚለው ስጋት በአንዳንድ የምስራቅ አፍሪካን ፖለቲካ በሚከታተሉ ታዛቢዎች ዘንድ በስፋት እየተነሳ ይገኛል። የግብጽ መንግስትም ለካርቱም ድጋፉን ያሳየበትን መግለጫ አውጥቷል። ሁኔታውን በተመለከተ የአፍሪካ ህብረትና የመንግስታቱ ድርጅት ጣልቃ በመግባት ውጥረቱን እንዲያረግቡት ጥሪዎች እየቀረቡ ይገኛሉ። ህዝባዊ ወያኔ ሓርነት ትግራይ ከ5 ዓመት በፊት በተካሄደ ምርጫ የሰየመውን ምክር ቤት ዳግም ከጠራ በኋላ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሰየሙን ተከትሎ በትግራይና በፌዴራሉ መንግስት መሃል ያለው ፍጥጫ እየተካረረ መምጣቱ ተገልጿል። የትግራይ ጊዜያዊ አስተዳደር የባንክ ሂሳብ መዘጋቱም ታውቋል። የአብይ አህመድ አገዛዝ በሶስት አቅጣጫዎች ወደ ትግራይ ሰራዊቱን እያስጠጋ እንዳለም ተመልክቷል። የአብይ አህመድ አገዛዝ የጦር ጀቶቹንም በመቀሌ ሰማይ ላይ ሲያንዣብቡ እንደነበሩ ነው ለማወቅ የተቻለው። ምናልባትም የአየር ጥቃት ለመፈጸም የአብይ አህመድ አገዛዝ እቅድ ሊኖረው ይችላል የሚል ግምት ተወስዷል። ተመልካቾቻችን በርካታ ጉዳዮች አሉ። እነዚህ ጉዳዮችና ሌሎችንም መረጃዎች በማከል ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። ከገለታው ዘለቀ ጋር በመሆን መሳይ መኮንን አስተናግዳችኋለሁ። መልካም ቆይታ። ጤና ይስጥልኝ ገለታው። ጤና ይስጥልን መሳይ፣ እንደምን አመሸ? እንዴት አመሸ? ደህና ነው ወይ? ዛሬ በርካታ ርዕሶች አሉ ጎላ ብለው የተነሱ የምስራቅ አፍሪካን ፖለቲካ ምናልባትም በቀጣዮቹ ቀናት ምን ሊመስል እንደሚችል ፍንጭ የሰጡ ናቸው ማለት ይቻላል። የአብይ አህመድ አገዛዝ በሀገር ውስጥ በጎረቤት ሀገራትም ከፍተኛ ፍጥጫ የገባባቸው ግጭቶች እየተከሰቱ ይገኛሉ። ቀደም ሲል ያነሳናቸው ከሱዳን ጋር የተፈጠረው ፍጥጫ፣ እንደዚሁም በትግራይ ያለው ወቅታዊ ሁኔታን በተመለከተ በስፋት የምንዳስሰው ጉዳይ ይሆናል። ከዚህ በተጨማሪም በድምፃዊ ቴዎድሮስ ካሳሁን የአብይ አህመድ አገዛዝ የገባበት ብሽቀትና ንዴት አሁንም የለቀቀው አይመስልም። ሰሞኑን ደግሞ የሐውልት ፖለቲካ ተጀምሯል። ከዚህ በተጨማሪ የነዳጁም ጉዳይ አለ። የአብይ አህመድ አገዛዝ በነዳጅ ምክንያት የመጣ ችግር የለም ካለ ከሁለት ቀናት በኋላ በነዳጅ ዋጋ ላይ ከፍተኛ ጭማሪ ማድረጉን የተሰማው። ሌላው የምንመለከተው ርዕሰ ጉዳይ 98 ቢሊዮን ብር መዘረፉን በተመለከተ ሰሞኑን የፌዴራል ፖሊስ ባለስልጣናት በሕዝብ ተወካዮች ምክር ቤት ቀርበው እንዲሁ ሪፖርት ማሰማታቸው ይታወሳል። ያንን ተከትሎ የፌዴራል ፖሊስ ማስተባበያ ሰጥቷል። በሪፖርተር ጋዜጣ የወጣው ዘገባ የተሳሳተ ነው በሚል ሪፖርተር ጋዜጣ ላይ ክስ እንደሚያቀርብ ነው ፌዴራል ፖሊስ ያስታወቀው። አስገራሚው ነገር የተዘረፈው 98 ቢሊዮን ብር ሳይሆን 78 ቢሊዮን ብር ነው በሚል የብር ማስተካከያ ተደረገ እንጂ ስለ ሙስናው ጉዳይ ያስተባበለው ነገር የለም። አስገራሚ ነው። ለማንኛውም ይህንንም ጉዳይ እንመለከታለን። ገለታው ከኢትዮጵያና ሱዳን ወቅታዊ ፍጥጫ እንነሳ። በጣም ከባድ ነገሮች እየመጡ ነው በኢትዮጵያ ላይ። ምናልባትም በሚቀጥሉት ቀናት የሱዳን መንግስት የሚወስደው የአጸፋ እርምጃ ነገሮችን ሊቀይሩ ይችላሉ ተብሎ ነው እየተጠበቀ የሚገኘው። የኢትዮጵያ መንግስትና የተባበሩት አረብ ኤሚሬትስ ከጀርባ ይገኙበታል የተባለው የድሮን ጥቃት በካርቱም አውሮፕላን ማረፊያ ላይ ከፍተኛ ጉዳት ማድረሱ ነው የተገለጸው። እነዚህ ድሮኖች የተነሱት ደግሞ ከባህር ዳር አውሮፕላን ማረፊያ እንደሆነ ነው የሱዳን መንግስት ያሳወቀው። ስለዚህ የበቀል እርምጃው በየትኛው የኢትዮጵያ ክፍል ላይ ሊፈጸም እንደሚችል በእርግጥ የሱዳን መንግስት እስካሁን አላሳወቀም። የአጸፋ እርምጃ ግን እንደሚወስድ አረጋግጧል። አምባሳደሩን ጠርቷል። ነገሮች እየተካረሩ እንዳለ ነው የሚሰማው። ገለታው ምን ማለት ይቻላል? አብይ አህመድ እንግዲህ የሀገር ውስጥ አልበቃ ብሎ ከጎረቤት ሀገር ጋር ኢትዮጵያን ጦርነት ላይ ጥዷታል። በነገራችን ላይ ባለፈውም የየል ዩኒቨርሲቲ በአሜሪካ የሚገኘው ያወጣውን ሪፖርት የምናስታውሰው ነው። የአብይ አህመድ አገዛዝ በሱዳን የእርስ በርስ ጦርነት ውስጥ እጁን ማስገባቱን ይፋ አድርጓል።
የጦር ማዘዣ ወይም ደግሞ የጦር ማሰልጠኛና ካምፕ ለአማጺው ቡድን በአሶሳ ውስጥ መስጠቱን በተመለከተ የተለያዩ ሪፖርቶችም ሲወጡ እንደነበረ የሚታወስ ነው። በነገራችን ላይ የአብይ አህመድ አገዛዝ ምላሽ ሰጥቷል። መሰረተ ቢስ ውንጀላ ሲል ነው የሱዳን መንግስትን ክስ ያጣጣለው። ከዚህ በተጨማሪ የሱዳንን መንግስት ከሷል። በሱዳን መንግስት የሚደገፉ ጸረ ሰላም ኃይሎች ብሎ የሚጠራቸውን በማስጠጋትና በማሰልጠን የኢትዮጵያን ሰላም እየነሳች ትገኛለች ሲል ነው የአብይ አህመድ የውጭ ጉዳይ ሚኒስትር ያወጣው ምላሽ የሚያሳየው። ምን ማለት ይቻላል? ገለታው ነገሮች እየተካረሩ ናቸው። በዚህ ጉዳይ ላይ ውይይት ስናደርግ የሚያዳምጡን የሚመለከቱ ሰዎች ሁሉ ዋናው ጉዳያችን የኢትዮጵያ ናሽናል ኢንተረስት የሚባለው ወይም ደህንነት ሴኩሪቲ ጉዳይ መሆኑን ማስረዳት ጥሩ ነው መሳይ። ዋናው ጉዳያችን የኢትዮጵያ ብሔራዊ ደህንነቷ ነው። የደህንነቷ ጉዳይ በጎረቤት አካባቢ እንቅስቃሴዎች ሲኖሩ በዛ አልፎ ደግሞ የኢትዮጵያን ድንበር ጥሶ መጥቶ ደግሞ አንዳንድ እንቅስቃሴዎች ሲኖሩ የሀገራችን የህዝባችን ደህንነት ስለሚያሳስበን ነው። ከዚህ በፊት የየል ዩኒቨርሲቲን ያንን ሪፖርት በዛ ላይ ስንነጋገር አንዴ ያነሳነው ነገር ነበር መሳይ፣ አንተም እኔም ያነሳነው ነገር ነበር። እንደውም እዚህ ኢትዮጵያ ድንበር ውስጥ ጥሶ የተቀመጠ ካምፕ አለ እንዳለም ሳተላይት መረጃ ያሳያል። እና የነጻነት ታጋዮች ያንን መደምሰስ አለባቸው። ኢትዮጵያ ፋኖን ጨምሮ ሌሎች ኃይሎች ተባብራችሁ ይሄንን በመደምሰስ በምስራቅ አፍሪካ ላይ ኢትዮጵያ እዚህ ውስጥ ጣልቃ እንደማትገባ እንዲህ አይነት ብጥብጥ ውስጥ ጣልቃ እንደማትገባ በማሳየት ያንን የድሮ ቁመናችን የኢትዮጵያን ክብደት ሪጅኑ ማሳየት አለብን የሚል ነገር አንስተን ነበር አስታውሳለሁ። እና አሁንም ቢሆን ብዙ ምልክቶች ከዚህ በፊት ነበሩ። አንዳንድ ምልክቶች ነበሩ። ይሄ ሰውዬ ብቻውን አይደለም የሚታማው፣ የሆነ አንጠልጥሎት የሚሄድ ሰው አለ። ያም መካከለኛው ምስራቅ ላይ ያለችው ዩናይትድ አረብ ኤምሬት ናት። በገባችበት አብሮ የሚገባ ሰው ሆኖ ነው የሚገኘው። ስለዚህ እኛ መረጃው የለንም፣ የምናውቀው ነገር የለም። ግን እንዲህ አይነት ፐርሰፕሽን ተፈጥሯል። እንዲህ አይነት ክስ ውስጥ ገብተናል። ኢትዮጵያ እንዲህ ተከሳ የማታውቅ ሀገር ናት። ከሌላ ሀገር ጋር አድማ የአንድን አፍሪካ ሀገር አጠነቃች የምትባልባት ሀገር አልነበረች። ለአፍሪካውያን ነጻነት የምታገል ሀገር ነበረች። እዚህ አይነት ጽሁፍ ተጽፎብን አያውቅም። እንደዚህ አይነት ታሪክ ተዘግቦብን አያውቅም። እና ክሱ መነሳቱ በራሱ ለኢትዮጵያውያን በሙሉ በእውነት ስሜት የሚጎዳ ነው በምስራቅ አፍሪካ ላይ። ከዛ ባሻገር ግን ይሄ ጉዳይ እንግዲህ እየተካረረ ሲመጣ ምናልባትም የአየር ክልል ችግር ሊገጥመን ይችላል። የበረራ ችግር መሳይ ሪጅኑ በአጠቃላይ ፖለቲካው እየተቀየረ ነው ያለው። አሁን የዚህ የቀይ ባህር ጉዳይ በነገራችን ላይ ዛሬ ዩናይትድ ስቴትስ አሜሪካ ከዚህ በፊት ኤርትራ ላይ የጣለችው ማዕቀብ እንደነበረ የታወቀ ነው መሳይ። እና እንደምታነሳ ነው የተዘገበው ዛሬ ሮይተርስ የዘገበው ምንድነው? አንዳንድ መረጃዎችን አግኝቻለሁኝ። ኤርትራ ላይ ዩናይትድ ስቴትስ የጣለችውን ማዕቀብ ልታነሳ ነው የሚል ዘገባ ሮይተርስ ዘግቧል። ይሄ ምንድነው የሚያሳየው? ዩናይትድ ስቴትስ በቀይ ባህር አካባቢ ያላትን ተጽዕኖ ለማስፋት ከኤርትራ ጋር ያላትን ግንኙነት ማስተካከል ፈልጋለች እና ምን ያህል ችግር እንዳለ በአካባቢው በተለይ ከኢራን ጋር ያለው ጦርነትንም ተከትሎ የዚህ መካከለኛው ምስራቅ ፍትጊያ ምስራቅ ሆርን ኦፍ አፍሪካ ላይ ይህችንም ሀገር እየሳበ ጓድ ያስፈልጋት ነው ያለው። እስራኤልም እንደምናውቀው ለሶማሌላንድ እውቅና የሰጠችበት ዋናው ምክንያት በዛ አካባቢ ተጽዕኖ ለመፍጠር እዛ አካባቢ ለመሸግ ነው። ስለዚህ በአካባቢው እንዲህ አይነት እንቅስቃሴዎች ባሉበት ሰዓት እንግዲህ ከዚህ ከዩናይትድ አረብ ኤምሬት ጋር አብይ የጠበቀ ግንኙነት አለውና ምናልባትም ይሄ ነገር በኢትዮጵያ በዚህ ሰውዬ በኢትዮጵያ አልለውም እኔ መሳይ በእውነት በዚህ ሰውዬ ይሄ ጥቃት ተፈጽሞ ከሆነ በጎረቤት ሀገር ላይ ሁላችን ልናፍር የሚገባው ነው። ኢትዮጵያ ብሔራዊ ጥቅም ተነካ የምንለው ይሄ ነው። ስለዚህ ሁኔታው እየተጣራ መሄዱ አይቀርም። ለጊዜው ግን ንግድ ይስተጓጎላል ማለት ነው። የኢትዮጵያ አየር መንገድ እክል ሊገጥመው ይችላል። ከዚህ በኋላ የሴፍቲ ችግር ቢያንስ ይገጥመዋል። የሴፍቲ ችግር የዚህ የሲቪል በረራ ስለሆነ በዛ አካባቢ በሰላም ይሄዳል ወይ አልሄድም ወይ የሚለው ነገር በራሱ ብዙ በረራዎች ያደርጋል የኢትዮጵያ አየር መንገድ። አንድ ትልቅ ችግር ነው። ብዙ ንግዶች አሉ። ሊገርምሃል ከሱዳን ጋራ ባለፈው ሳወራ የዚህ የእንጨት ንግድ ብዙ ነው የምናስገባው። ትንሽ እንጨት ምንድነው የባህር ዛፍ ግንድ የምንሸጠው ለሱዳን ብቻ ነው። እሷ ለዚህ ለመብራት ተከላ የምትገዛን እሷ ብቻ ናት። እና የተወሰኑ ንግዶችም ይስተጓጎላሉ ማለት ነው። እና ዙሪያውን እንግዲህ ከኤርትራ ተጋጭተን
ከሱዳን ተጋጭተን ከሶማሌ ተጋጭተን በውስጥ ደግሞ ከህወሓት ከትግራይ ተጋጭቶ ይሄ መንግስት ከአማራ ተጋጭቶ ምን አይነት ጉድ ነው ያለው እዚህ ውስጥ? ምን አይነት ሰው ነው እዚህ ምድር ላይ ያለው? ገለታው እውነት በጣም አሳሳቢ ነገር ነው። ምን አይነት ጉድ ነው ቤተ መንግስት የተቀመጠው የሚያስብል ነው። እንግዲህ ከትግራዩ ጦርነት ወዲህ ያሉትን እንመልከተው። ወደ ሱዳኑ ጉዳይ በደንብ እንመጣለን። የአብይ አህመድ አገዛዝ ከ2013 እንደ ኢትዮጵያ አቆጣጠር በፊት የነበረውን የአብይ አህመድ አገዛዝ ቁመና ተመልከትና ከ2013 በኋላ አብይ አህመድ ያጣቸውን በኪሳራ በዜሮ ድምር የወጣቸውን የተለያዩ ክስተቶችን እስቲ እናንሳቸው። ከ2013 በኋላ ህወሓትን አጥቷል። የኤርትራ መንግስትን አጥቷል። የአማራ ከጎኑ የቆሙ የተለያዩ የአማራ ኃይሎችን አጥቷል። የሶማሊያ መንግስትን አጥቷል። የሶማሌላንድን መንግስት አጥቷል። ቀደም ሲል እንዳለው ኤርትራንም አጥቷል። ሱዳንን አጥቷል። የቱርክ መንግስትን አጥቷል። ግብጽም ከላይ ማዶ መጣ አጠገባችን አፍንጫችን ስር እንድትመጣ ሆናለች። ከጅቡቲ ተጣልቷል። ምንድነው የቀረው? አብይ አህመድ አንዲት ሀገር የተባበሩት አረብ ኤሚሬትስን ታቅፎ ቀርቷል። ሁሉ ነገር በኪሳራ ነው። አሁን ደግሞ ቀደም ሲልም አንተ እንደተናገርከው ባለፈው እንደተገለጸው የአሜሪካ መንግስት አጋርነቱን ከኤርትራ ጋር ሊያደርግ የመጨረሻውን ውሳኔ ወስኖ ከኤርትራ ላይ ማዕቀቡን ሊያነሳ ሂደት ላይ ነው ያለው። ይህንን ድምር ውጤት አጠቃላይ ሂሳቡን ስትሰራ አብይ አህመድ ከማን ጋር ነው ያለው? ኢትዮጵያንም ከጎረቤት ሀገራት ጋር በስፋት ሊታይ የሚችል የግጭት አድማሱን ነው አስፍቶ በአሁኑ ሰዓት ኢትዮጵያን ከፍተኛ የብሔራዊ ደህንነት ስጋት ውስጥ እየከተታት። ወደ ሱዳኑ ጉዳይ እንመለስ። ከዚህ በፊት ሮይተርስ አውጥቷታል በዘገባ በቤንሻንጉል ጉሙዝ ክልል በአሶሳ አቅራቢያ ለሱዳን አማጽያን ቡድን አርኤስኤፍ ለፓራ ሚሊቴሪው የጦር ሰፈር ሰጥቷል የሚል ዘገባ ከወጣ በኋላ የሮይተርስን ዘጋቢዎች ከአዲስ አበባ አባሯል አብይ አህመድ። ከዛን ወዲያ የአሜሪካው ታዋቂው ዩኒቨርሲቲ የል ዩኒቨርሲቲ ባስጠናው ጥናት መሰረት በዚሁ በተጠቀሰው ቦታ ላይ የሱዳን አማጽያን የጦር ሰፈር እንዳላቸው ከዛ እየተነሱ በሱዳን ግዛት ውስጥ ጥቃት እንደሚፈጽሙ ተገልጿል። በተለያዩ የመረጃ ምንጮችም የኢትዮጵያ አየር መንገድ የተሳተፈበት የቻድ ወታደሮች የማመላለስ ተግባር ውስጥ አብይ አህመድ ገብቶበታል። በአጠቃላይ ምንም ማስተባበል በማይችልበት ሁኔታ የሱዳን ጦርነት ውስጥ እጁን አስገብቷል። አሁን ደግሞ ከባህር ዳር የተነሱ ድሮኖች የካርቱምን አውሮፕላን ማረፊያ ማጥቃታቸው ታውቋል። ይህንን የሱዳን መንግስት በእርግጠኝነት እየተናገሩ ነው። ብዙ የሳተላይትና ሌሎች የደህንነት መረጃዎች እንዳላቸው ነው የተናገሩት። ይሄ ነገር ወዴት ሊያመራ ይችላል? ምናልባት ሱዳን በአጸፋ ከባህር ዳር ነው የተነሱትና ባህር ዳር አውሮፕላን ማረፊያ ላይ ጥቃት ሰነዝራለሁ ብሎ የሱዳን መንግስት እርምጃ ቢወስድ ለአብይ አህመድ አገዛዝ ሰርግና ምላሽ ነው። እውነት ለመናገር ገለታው በአማራ ክልል ያለው ሁኔታ አቅጣጫውን ይቀይራል። የኢትዮጵያ ህዝብም በሱዳን መንግስት ላይ ቁጣውን ይገልጻል። በጦርነት በተለያዩ መልኩ ያጣውትን ድጋፍ በዚያ አማካኝነት ህዝብን ከጎን ያሰልፋለሁ፣ የፋኖንም ግስጋሴ እገተዋለሁ